ሁለተኛው ጥያቄ about an axis of rotation perpendicular to plane of a couple, the force in a couple produce እዚህ ጋር ጥያቄው ስለ ኮፕል ነው። ኮፕል ማለት ኢኳል እና ኦፖዚት የሆኑ ፎርሶች በአንድ ኦብጀክት ላይ አፕላይ ሲያደርጉ ያለው የነዚህ ሁለቱ ፎርሶች ኮፕል ማለት ጥንድ ማለት ነው። ጥንድ የሆኑ ፎርሶች ነው። ስለዚህ አክሰስ ኦፍ ሮቴሽን አለን። ከሱ ፐርፔንዲኩላር በሆነ ፕሌን ላይ ሁለት ፎርሶች አሉ። ስለዚህ እነዚህ ፎርሶች ምን አይነት ሂደት ነው የሚያደርጉት የሚለውን ብናይ ለምሳሌ አክሰስ ኦፍ ሮቴሽናችን ይሄ ቢሆን እዚህ ጋር ፕሌን አለን ብለን እናስብ። የሆነ ሮድ ነው። ስለዚህ አንደኛው ፎርስ እዚህ ጋር ወደ ላይ፣ አንዱ ደግሞ ወደ ታች ያደርጋል። ስለዚህ ሁለቱ ፎርሶች እኩል ናቸው፣ ግን ዳይሬክሽናቸው ይለያያል። ኦፖዚት ናቸው በዳይሬክሽን። ስለዚህ ይሄ ደግሞ አክሰስ ኦፍ ሮቴሽናችን ነው። እኩል አልሳልኩትም እንጂ እዚህ ጋር እኩል እንደሆነ እናስበው። ርቀታቸው ደግሞ ዲ ነው እንበል። ርቀታቸው ዲ ነው እንበል። ስለዚህ ከአክሰስ ኦፍ ሮቴሽን ከመርከዙ ከሴንተሩ ዲ ኦቨር ቱ ነው ማለት ነው አንዱ ፎርስ የሚርቀው። ስለዚህ የምናስታውስ ከሆነ ቶርክ ምንድን ነው? ቶርክ የምንለው አር ክሮስ ኤፍ ነው። አር ማለት ከአክሰስ ኦፍ ሮቴሽን እስከ ኤፍ ያለው ርቀት ማለት ነው። በዚህኛው በኩል ወደዚህ ነው አር ዋን ብንል፣ ይሄ ደግሞ አር ቱ ይሆናል። አር ቱ እና አር ዋን እኩል ናቸው፣ ግን ዳይሬክሽናቸው እነሱም ይለያያል። ስለዚህ ክሮስ ስናደርገው የቶርኩን ዳይሬክሽን ለማወቅ ራይት ሃንድ ሩል እንጠቀማለን። ራይት ሃንድ ሩል ማለት ለምሳሌ የመጀመሪያ ጣታችን ወደ አር ነው የሚወስደው፣ ምክንያቱም አር ነው መጀመሪያ ያለው እንትናችን ማለት ነው። የቀኝ እጃችን የአመልካች ጣታችን አርን ያመለክታል። ለምሳሌ ወደዚህ ማለት ነው። የአመልካች ጣታችሁን ወደዛ ብታደርጉ የመሃል ጣታችሁ ደግሞ ወደ ኤፍ ያመለክታል። ኤፍ ወደ ታች ነው። ኤፍ ወደ ታች ከሆነ ቶርክ ወደ ውጭ ይሆናል ማለት ነው። ከስክሪኑ አሁን ከምናየው ከስልኩ ይሁን ከላፕቶፓችን ወደ ውጭ የሚወጣ ይሆናል ማለት ነው። የቶርኩ ዳይሬክሽን ወደ ውጭ ይወጣል ማለት የቶርኩ ዳይሬክሽን እንዴት ነው ሮቴት የሚያደርገው ማለት ነው? ወደ ታች ወይንም በሰዓት አቅጣጫ በተቃራኒ ሮቴት ያደርጋል ማለት ነው። ክሎክዋይዝ እና አንቲ ክሎክዋይዝ የምንለው ነገር አለ። ለምሳሌ ሰዓት ይሄ ቢሆን ሰዓት የሚሄደው እንደዚህ ነው፣ ሰከንዱ ሲዞር ማለት ነው። ነገር ግን የአሁኑ የኛ እንትናችን ደግሞ አንቲ ክሎክዋይዝ ነው የሚሄደው። ይሄኛው ማለት ነው ፎርሳችን እንዲህ ስለሆነ እንዲህ ነው የሚዞረው፣ አንቲ ክሎክዋይዝ ማለት ነው። ለዚህ ደግሞ ቶርካችን ወደ ውጭ ነው የወጣው። ቶርካችን ወደ ውጭ ወጣ ማለት አንቲ ክሎክዋይዝ ይሆናል ማለት ነው። የሁለተኛውን ደግሞ ብናይ ፎርሳችን ወደ ላይ ነው፣ የአመልካች ጣታችን ወደ ቀኝ፣ የፎርሳችን ወደ ላይ ሲሆን የሱም ቶርክ ወደ ውጭ ይሆናል ማለት ነው። ስለዚህ የሁለቱም ቶርካችን ማለት ነው አር ክሮስ ኤፍ ብናደርግ የምናገኘው ዳይሬክሽን ወደ ውጭ ነው። ዳይሬክሽናቸው ተመሳሳይ ነው። አራቸው እኩል ነው፣ ኤፋቸውም እኩል ነው። ስለዚህ የነዚህ የሁለቱ ቶርክ ፎርሶቹ ያደርጉት ሁለቱ ቶርክ በተመሳሳይ ዳይሬክሽን ያለው ማለት ነው። ስለዚህ ቶርካችን የሁለቱ አንድ ላይ ስንደምረው የአር ዋን እና የኤፍ ዋን ቢሆን አር ዋን እና ኤፍ ዋን ቶርክ አር ቱ እና ኤፍ ቱ ቶርክ ጋር እኩል ይሆናል። ስለዚህ 2 ታይምስ አር ክሮስ ኤፍ እናደርጋለን። ፐርፔንዲኩላር ናቸው። ፐርፔንዲኩላር ከሆኑ እንደምታውቁ ከሆነ አር ክሮስ ኤፍ ማለት አር ኤፍ ሳይን ቴታ ነው። ስለዚህ ቴታው 90 ዲግሪ ስለሆነ 1 ይሆናል። ስለዚህ ይሄ አር ኤፍ ይሆናል ማለት ነው። ይሄ ማለት 2 አር ኤፍ ይሆናል። ስለዚህ 2 አር ማለት ደግሞ ዲ ነው። ስለዚህ ይሄኛው ዲ ኤፍ የሆነ ቶርክ እናገኛለን ማለት ነው። ስለዚህ ከፕል የሆኑ ማለትም ዳይሬክሽናቸው የተለያየ ግን ፎርሳቸው እኩል የሆኑ ሁለት ፎርሶች በአንድ ኦብጀክት ላይ ሪጂድ ቦዲ ላይ አፕላይ በሚያደርጉበት ጊዜ በአክሰስ ኦፍ ሮቴሽን ምን ያደርጋሉ ማለት ነው? ሮቴት ያደርጋሉ ማለት ነው። ምክንያቱም ቶርክ አላቸው። ስለዚህ ወደ ጥያቄው ስንሄድ እነዚህ ፎርሶች ኖ ቶርክ ፕሮዲውስ አያደርጉም ይላል። ትክክል አይደለም። ነን ዜሮ ሪዛልታንት ፎርስ
ፎርሳቸው ግን ዜሮ ነው። አይታችሁ ሁለቱ በተቃራኒ ስለሆነ ለምሳሌ ኤፍ የላይኛው ኤፍ1 ፕላስ ኤፍ2 ዜሮ ነው የሚሆነው። ምክንያቱም ዳይሬክሽናቸው አንዱ ወደ ላይ አንዱ ወደ ታች ስለሆነ ማለት ነው። ስለዚህ ነን ዜሮ ሪዛልታንት ፎርስ አይሆንም። ሪዛልታንት ፎርሳቸው ዜሮ ነው። ነን ዜሮ ማለት ዜሮ አይደለም ይላል፣ ግን ዜሮ ነው። ቶርክ ኢን ኦፖዚት ዳይሬክሽን፣ ቶርኩ በኦፖዚት ዳይሬክሽን ይላል። አይደለም። አይታችሁ ከሆነ በራይት ሃንድ ሩል ስታደርጉ ቶርካችን ወደ ውጭ ነው የሚወጣው ከስክሪኑ ማለት ነው። ይሄ ማለት የሁለቱም ቶርክ ተመሳሳይ ነው ማለት ነው። ስለዚህ ኦፖዚት ዳይሬክሽን ቢሆን ኖሮ ቶርካቸው ዜሮ ነው የሚሆነው። ምክንያቱም ኢኳል ቶርክ በኦፖዚት ዳይሬክሽን ቢሆን ኖሮ ዜሮ ነበር የሚሆነው። ነገር ግን እያያችሁ ከሆነ እነዚህ እንትኖች ፎርሶች ያደረጉት አፕ ላይ እንዲዞር አድርጓል። ለምሳሌ አሁን እናንተ የሆነ እንጨት ወስዳችሁ በአንድ ጎንና በአንድ ጎን በተለያየ ጎን በጣታችሁ አፕ ላይ ብታደርጉበት ፎርስ ይዞራል። ይሄ ፎርስ አይደለ እንደምታውቁት። ይሄ ማለት ምን ማለት ነው ማለት ነው? ቶርካችን ዜሮ አይደለም ማለት ነው። በኦፖዚት ዳይሬክሽን ቢሆን ኖሮ የሁለቱ ቶርክ ዜሮ ነበር የሚሆነው። ስለዚህ ሮቴት አያደርግም ነበር ማለት ነው። ኢኩሊብረም ነበር የሚሆነው ማለት ነው። ትናንት ተናገር ነው። ኢኩሊብረም ማለት ቶርክና ፎርሳችን ዜሮ ሲሆን ድምሩ የሁሉም ቶርክና የሁሉም ፎርስ ዜሮ ሲሆን ነው ብለናል። ማለትም ሰሜሽን ኦፍ ቶርክ ኢኳልስ ቱ ዜሮ፣ ሰሜሽን ኦፍ ፎርስ ኢኳልስ ቱ ዜሮ ከሆነ ኢኩሊብረም ነው ብለን ነበረ። ነገር ግን አሁን ቶርክ አለ፣ ፎርስ ባይኖርም ቶርክ አለ። ይህ ሂደት ካፕል ይባላል። ስለዚህ መልሳችን ዲ ቶርክስ ኢን ዘ ሴም ዳይሬክሽን የሚሆን ነው ማለት ነው። አምስተኛ ጥያቄያችን ደግሞ ስለ ሂት እና ቴምፕሬቸር ልዩነት እንትን የሚል ነው። በመጀመሪያ ደረጃ ቴምፕሬቸር የምንለው ምንድን ነው? ቴምፕሬቸር የምንለው ብዙ ጊዜ እንደምናውቀው በዲግሪ ሴንቲግሬድ የምንለካው ወይንም በዲግሪ ፋራናይት ወይንም በኬልቪን ደረጃ የምንለካው እና ብዙ ጊዜ በቴርሞሜትር ለክታ የምንናገረው ነው ቴምፕሬቸር የምንለው። ይህም በተለምዶ ሙቀትን የምንገልጽበት ማለት ነው። ሆትነስ እና ኮልድነስ ዲፋይን የምናደርግበት ነው እንትን ቴምፕሬቸር የምንለው ማለት ነው። ግን ቴምፕሬቸር ማለት በማይክሮስኮፒክ ደረጃ ካየ ነው ቴምፕሬቸር ኬኔቲክ ኢነርጂ ነው ወይንም የሞለኪውሎቹ ኬኔቲክ ኢነርጂን የምንለካበት ነው የሞለኪውሎቹ ማለት ነው። ስለዚህ በአንድ ፓርቲክል ላይ ሞለኪውሎቹ ምን ያህል ኬኔቲክ ኢነርጂ አላቸው የሚለው የምንለካበት ቴምፕሬቸር ይባላል። ኬኔቲክ ኢነርጂ የምንለካበት። ኬኔቲክ ኢነርጂ ከምን ጋር የተገናኘ ነው? ከቬሎሲቲ ጋር የተገናኘ ነው። 1/2 mv² ማለት ነው። ስለዚህ ሃይ ቬሎሲቲ ያላቸው ሃይ ኬኔቲክ ኢነርጂ ይኖራቸዋል ማለት ነው። ስለዚህ ለምሳሌ በአንድ ካፕ ውስጥ ሆት ከሆነ አይታችሁ ከሆነ የሚወጣ እንፋሎት አለ። ምንድነው እዚህ ጋር ሞለኪውሎቹ በጣም እንትን ይሆናሉ ማለት ነው። ስፒድ ይኖራቸዋል፣ ቬሎሲቲ አላቸው ወይንም ኬኔቲክ ኢነርጂያቸው ሃይ ነው። ይሄ ማለት ሆት ነው ማለት ነው። ቀዝቃዛ ሲሆን ግን እነዚህ ሞለኪውሎች አይንቀሳቀሱም ብዙ። ስለዚህ ስለማይንቀሳቀሱ ምን ይሆናል ማለት ነው? ኮልድ ይሆናል ማለት ነው። ኬኔቲክ ኢነርጂያቸው ሎ ነው ወይንም ሞለኪውሎቹ ቬሎሲቲያቸው ሎ ነው ማለት ነው። ቬሎሲቲ ሎ ነው ማለት ኬኔቲክ ኢነርጂ ሎ ነው። ሂት ደግሞ በተቃራኒው ሂት ደግሞ ምንለው ኢነርጂ ነው። ሂት ኢነርጂ ነው። ሂት ኢነርጂ ነው። ምን አይነት ኢነርጂ ነው ሂት? ምን አይነት ኢነርጂ ነው? ከአንድ ቦዲ ወደ አንድ ቦዲ በቴምፕሬቸር ዲፈረንስ ትራንስፈር የሚሆን ኢነርጂ ነው ማለት ነው። አሁን እዚህ ጋር which one of the following describe the difference between heat and temperature ይላል። heat is transfer of energy due to temperature difference። ይህ ትክክል ነው። የኢነርጂ ትራንስፈር በቴምፕሬቸር ዲፈረንስ ምክንያት የሚከሰት ሂት ይባላል። ይሄም ምን ጊዜም ከሆት ቦዲ ወደ ኮልድ ቦዲ ነው የሚሆነው። ስፖንታነስ ነው። ስፖንታነስ ማለት ወዲያው የሚከሰት ከሞቃታማ ቦዲ ወደ ቀዝቃዛማ ቦዲ የሚሄድ ኢነርጂ ሂት ይባላል። የኢነርጂ አይነት ሂት እንለዋለን። whereas temperature is a measure of average kinetic energy። ትክክል ነው። የአቨሬጅ ኪኔቲክ ኢነርጂን የምንለካበት ደግሞ ቴምፕሬቸር ይባላል። ማለትም እንደነገርኳችሁ ኬኔቲክ ኢነርጂያቸው ሃይ ሲሆን ሆት ይሆናሉ። እነዚህ ኦብጀክቶች በጣም ይንቀሳቀሳሉ፣ ሞለኪውሎቹ ማለት ነው። ለዛ ነው በሜታል ወይም በሶሊድ
በሶሊድ ቦዲ ላይ ሞለኪውሎቹ እንቅስቃሴያቸው ሊሚትድ ነው። ነገር ግን በጋዝ ላይ እንቅስቃሴያቸው የሞለኪውሎች ሀይ ነው። ይሄ ማለት ብዙ ጊዜ ጋዝ የሆነ ስቴት ሙቀት አለው ማለት ነው፣ ከሶሊድ ከሆነ ኦብጀክቱ በአንጻራዊነት ማለት ነው። ስለዚህ ኤ ትክክል ነው ማለት ነው። ዲፈረንሱን በግልጽ ይነግርልናል። ወደ ቢ ስንሄድ ሂት ኢስ ሜዠርድ ዊዝ ተርሞሜትር ኢን ከልቪን። ይሄ ደግሞ የሚለካልን ማነው? ሂት ሳይሆን ቴምፕሬቸር ነው። ትክክል አለ። ዌር ቴምፕሬቸር ኢስ ሜዠርድ ዊዝ ካሎሪሜትር ኢን ጁል። እዚህ ጋር ደግሞ ቀይሮታል። በካሎሪሜትር የሚለካው በጁል የሚለካው ማነው? ሂት ነው። ምክንያቱም ጁል የኢነርጂ ልኬት ነው። ስለዚህ ቢ ተቃይሯል፣ ልክ አይደለም። ሂት የሜዠር ኦፍ አቨሬጅ ኬኔቲክ ኤነርጂ እሱ ቴምፕሬቸር ነው ብለናል። ኬኔቲክ ኤነርጂን የምንለካበት ቴምፕሬቸር ነው። ዌር ኢዝ ቴምፕሬቸር ፍሎ ኦፍ ኤነርጂ ፍሮም ሆተር ቱ ኮልደር ኦብጀክት። ፍሎ ኦፍ ኤነርጂ ፍሮም ሆት ቱ ኮልድ ኦብጀክት ማነው ብለናል? ቴምፕሬቸር ነው ብለናል። ስለዚህ ማነው? ሂት ነው ብለናል። ስለዚህ እዚህ ጋር ሲና ቢ ቦታው ተቀያይሯል ማለት ነው፣ የሂት እና የቴምፕሬቸር። ወደ ዲ ስንመጣ ደግሞ ሂት ኢዝ አን ኢነርጂ ዛት ፍሎስ ስፖንታኔስሊ ፍሮም ኮልደር ቱ ሆተር ኦብጀክት። ሂት ኢነርጂ ነው፣ ትክክል ነው። ግን ስፖንታኔስሊ ፍሮም ሆት ቱ ኮልድ ኦብጀክት ነው፣ ከሞቃታማ ወደ ቀዝቃዛማ ነው የሚሄደው። ዌራስ ቴምፕሬቸር ዘ ዲግሪ ኦፍ ሆትነስ ኤንድ ኮልድነስ፣ ትክክል ነው። ግን ዲ የማይሆንበት ምክንያት ምንድን ነው? ከኮልድ ወደ ሆት ወዲያውኑ ወይም ስፖንታነስ የሆነ ኢነርጂ ትራንስፈር የለም። ከቀዝቃዛ ወደ ሙቀት ለማድረግ ኢነርጂ ትራንስፈር ለማድረግ ከፈለግን ሌላ ኢነርጂ ልንሰጠው ይገባል። ለምሳሌ ሪፍሪጅሬተርን ብትወስዱ፣ ፍሪጅን ብትወስዱ ከኤሌክትሪክ ኃይል በመጠቀም ነው። ለምሳሌ ኤሌክትሪክ ይወስዳል፣ እዚህ ጋር ኤሌክትሪክ፣ ከዛን እዚህ ጋር ያለውን ከኮልድ ወደ ሆት ኢነርጂ ትራንስፈር ያደርጋል ማለት ነው። ለምሳሌ የምናስገባው ፍሪጅ ውስጥ የምናስገባው እቃ ከፍሪጁ በአንጻራዊነት ምንድነው? ሞቃታማ ነው። ስለዚህ እዚህ ጋር ያለው ኮልድ ስለሆነ ወደ እንትን ይላል። ነገር ግን ይህም እንዲህ በውጭ ስናየው ነው እንደዚህ ሆነ። ነገር ግን በትክክለኛ ይሆን ያለው ነገር ግን ምንድነው? ከሆት ኦብጀክት ኢነርጂ ወደ ኮልድ እየሄደ ነው እና ይሄኛው ኦብጀክት ኮልድ እየሆነ ነው ማለት ነው። ግን ስፖንታነስ የሆነ ምንጊዜም ስፖንታነስ የሆነ ኢነርጂ ትራንስፈር ከሆት ወደ ኮልድ ነው ማለት ነው። ስድስተኛው ጥያቄያችን ደግሞ በፊዚክስ እና በባዮሎጂ መካከል ያለውን ግንኙነት ጋር የተገናኘ ነው። ስለዚህ which one of the following statement does not describe the relationship of physics with biology? በባዮሎጂ እና በፊዚክስ ያለውን ግንኙነት የማይገልጸው የትኛው ነው ይላል። ኤም ብንወስድ ፊዚክስ and biology are interrelated with each other in the study of vision and color detection ይላል። ፊዚክስ እና ባዮሎጂ በቪዥን እና ከለር ዲቴክሽን የተገናኙ ናቸው ይላል። ቪዥን ማለት እይታ፣ ከለር ዲቴክሽን ደግሞ ከለርን በመለየት ላይ የተገናኙ ናቸው ይላል። ይህንን በምናይበት ጊዜ ቪዥን የምንለው ነገር እይታ ላይት ወደ አይናችን ከአንድ ኦብጀክት ላይ ሪፍሌክት ካደረገ በኋላ ወደ አይናችን ይገባል። ስለዚህ እዚህ ጋር ላይት ምንድነው? ዌቭ ነው። ስለዚህ ዌቭን ደግሞ የሚያጠናው ፊዚክስ ነው። ስለዚህ እነዚህ ዌቮች ደግሞ የሚታዩት ከለር የሆነ እንትን አላቸው፣ ስፔክትረም አላቸው። ስለዚህ እነዚህ የሚያጠናው ፊዚክስ ነው። አይንን ደግሞ የሚያጠናው ማን ነው? ባዮሎጂ ነው ማለት ነው። ስለዚህ ሁለቱ በዚህ በዌቭ ላይ ይገናኛሉ ማለት ነው፣ ዌቭን በሚያጠኑበት ጊዜ ማለት ነው። ሁለተኛው ደግሞ ፊዚክስ ኤንድ ባዮሎጂ ዩዝድ ቱ ስተዲ ሃው ኤር ቫይብሬትስ ኢን ቮካል ኮርድ። በተመሳሳይ የኤር ቫይብሬሽን ምንድነው? ዌቭ ነው። ስለዚህ ዌቭን አሁንም የሚያጠናው ፊዚክስ ነው። ስለዚህ ቮካል ኮርድ ላይ ደግሞ ለምሳሌ በጎሮሯችን ላይ ያለው ይሄ ድምጽ የሚወጣበት ማለት ነው። እነዚህ ደግሞ አካላቶቹ ከባዮሎጂ ጋር የተገናኙ ናቸው። ስለዚህ የባዮሎጂ እና ፊዚክስ የተገናኙበት ቦታ ነው ማለት ነው። ሌላው ደግሞ ቦዝ ፊዚክስ ኤንድ ባዮሎጂ አር ሜንሊ ኮንሰርን ኢን ዘ ኢንተራክሽን ኦፍ ላርጅ ነምበር ኦፍ ፓርቲክል። ይሄ የምታውቁ ከሆነ ላርጅ ነምበር ኦፍ ፓርቲክልን የሚያጠናው ቅድም ስለ ቴምፕሬቸር ስለ ሂት አውተር ነበር አምስተኛ ላይ ያ የሚያጠናው የፊዚክስ ፓርት ምን ይባላል? ስታቲስቲክስ ይባላል፣ ወይም ስታቲስቲካል መካኒክስ ይባላል። ስታቲስቲክስ ከፕሮባቢሊቲ ጋር የተገናኘ ነው ማለት ነው። ስለዚህ እነዚህ ላርጅ ነምበር ኦፍ ፓርቲክል የሚያጠናው ስታቲስቲካል መካኒክስ የሆነ የፊዚክስ ፓርት ነው ማለት ነው እንጂ የባዮሎጂ ጋር የተገናኘ አይደለም። ባዮሎጂ ከዚህ ሊጠቀም ይችላል ከስታቲስቲክስ፣ ነገር ግን ባዮሎጂ እና ፊዚክስ የሚገናኙበት ፓርት አይደለም። ሌላው ደግሞ ኒውተናል ሜካኒክስ ኤንድ ባዮሎጂ አር ዩዝድ ቱ ኤክስፕሌን ዋይ ቺታ ኢዝ ዘ ፋስተስት አኒማል። ስለዚህ ቺታ ለምንድን ነው ዘ ፋስተስት አኒማል የሆነው የሚለውን በኒውተን ሜካኒክስ ከፓርቱ ከቦዲው ጋር
የቺታን ቦዲ በማየት እና እንዴት እግሩን በሚያነሳበት ጊዜ ምን ያህል እንደሚሄድ ኒውተን መካኒክስን በመጠቀም ባዮሎጂስቶች ሊያጠኑ ይችላሉ ማለት ነው የቺታውን ቦዲ። ስለዚህ ሲ መልስ ላይሆን አይችልም ማለት ነው። ሌሎቹ ግን ባዮሎጂ እና ፊዚክስ ጋር የተገናኙ ናቸው ማለት ነው።